ነብይዩ አይሞትም ሎክ ና ዘሃል አሁን አመጣሄንን አንፈልጋል ነው እኔን ለመግደል ማን ነው የላከው ዋናው ነው የላከኝ ዋናው አለቃ ዛሬ መሞቻይ ነበር እኔ እንዴት ምን አርግ ብሎ ነው የላከው እንደ ሶሪያ ልንበታትናት ነበር ኢትዮጵያን እንዴት እንደ ሶሪያ ልንበታትናት ነበር የመጣችሁት አንተ ነህ አሁን የከለከልከን እኔ ነኝ የከለከልከን ሰላም ከለከልከን አሜሪካ ኒውዮርክ ላይ መኖሪያ ድርጅት እንሰጠዋለን ኦኬ እኔን ብገል አንተን ከቀጠለ በኋላ ኒውዮርክ ላይ መኖሪያ ድርጅት የራሱ ፋብሪካ ይኖረዋል አሜሪካ ላይ እኔን ገሎ ነብይዩ አይሞትም ኢትዮጵያ ውስጥ አሁን ምን እየሰራችሁ ነው በብሔር ለማከፋፈል ነው ብሔርን ከብሔር ማከፋፈል መንግስትንም የምትበጠብጡ እናንተ ናችሁ ለምን ነው ይሄንን መንግስት የምትበጠብጡት ኢትዮጵያ እግዚአብሔር ይወዳታል ለዛ ነው ናውጋኝን ካስክ አውራልችልም አትወጋም አውርተኛለሁ ና ወደኔ ና ፍጠን ና ኢየሱስ ኃይለኛ ማለላይ ብቸኛ ጠላቴ ማይችለው ገናና ስም ያለው ካንተ ጋር ሃሌሉያ እንግዲህ የድሮ ዘመን ቢሆን ማረድ ነው ግን አሁን አዲስ ኪዳን ስለሆነ ምር ያለው ተነስ